በሶስተኛ ላይ የምንመለከተው ኮከብ ጀሚኒ ወይንም ከግንቦት 13 እስከ ሰኔ 13 የተወለዱ ሰዎችን ነው። ጀሚኒ እናንተ የመረጃና የንቃት ምንጭ ናቸው። ስለሆነም አእምሮን በአዲስ መረጃና እውቀት ማንቃት እናንተ የመጀመሪያ የጧት ተግባር ቢሆን ይመከራል። ጄሚናይ በሐሳብ መለዋወጥ ወይንም ሜርኩሪ የሚመራ ኮከብ ነው። ጠዋት ላይ ዜና መስማት ወይም አጭር መረጃን ማንበብ ንቁ አእምሮ የሚፈልገውን ምግብ ያገኝበታል። ምናልባትም ለቁም ነገር መረጃዎች ከእንቅልፉ ሲነቃ ስልኩን መጠቀም የሚፈቀድለት ብቸኛው ኮከብም ያደርገዋል። ሌላው የጄሚኒ የጠዋት ተግባር መሆን ያለበት ቫራይቲን መፍጠር ነው። ምክንያቱም ጄሚናዮች አሰልችነትን በጣም ይጠላሉ። የጠዋት ልምድን በየቀኑ መቀያየሩ፣ ለምሳሌ ዛሬ ሻይ ከጠጡ ነገ ቡናን ማድረጉ ሁልጊዜ አዲስ ስሜት እንዲኖራቸው ያደርግላቸዋል። በመጨረሻም ሐሳብን መጻፍ ወይም መግባባት። ጄሚናይ ሁለት ተፈጥሮ ያለው ኮከብ በመሆኑ በውስጡ የሚመላለሱትን ብዙ ሐሳቦች በማስታወሻ ላይ በመጻፍ ወይም ለሰው በማጋራት ጭንቀትን ቀንሶ ትኩረቱን እንዲሰበስብ ይረዳዋል።